ትዳር በልጅ ብቻ ይቆማል ወይንስ ፍቅር ከሌለ አብሮ መኖር የባሰ ስቃይ ነው? ዛሬ በአብርሽ በሩታና በዳኒ መካከል የተደረገውን እጅግ ልብ የሚነካና ግራም ያጋባ ፍቻ በዝርዝር እንመለከታለን። የሩታና የዳኒ ጥረት። ሩታና ዳኒ ትልቁን የሰላም ካርድ መዘው መጥተዋል። ልጁን ይዘው አብርሽ ያለበት ድረስ በመሄድ ለዚህ ምስኪን ሕፃን ስትል መስዋዕትነት ክፈል የሚል ጥያቄ አቅርበውለታል። ሩታ ያጠፋችውን ጥፋት አምና ይቅርታ ጠይቃ ቢያንስ ልጁ እስኪያድግ ድረስ አብረን እንኖር ስትል በለቅሶ ተማጽናለች። ዳኒም ቢሆን ልጅ መሃል ላይ ካለ መራራቅ አይገባም በሚል አብርሽን ለማለስለስ ከፍተኛ ጥረት ሲያደርግ ይታያል። በሌላ በኩል ግን አብርሽ በጣም የቆረጠ ይመስላል። ስሜቴ ካንቺ ጋር ካልጎነ አብሬሽ ብኖር የባሰ እጎዳሻለሁ የሚል ጠንከር ያለ ምላሽ ነው የሰጠው። አብርሽ ለልጁ ያለውን ፍቅር ባይክድም አዲስ ሕይወት ጀምሬያለሁ፣ ፍላጎት በሌለበት ቤት ውስጥ በድኔን ይዤ መኖር አልችልም በማለት ለሩታ ያለውን ፍቅር ማብቃቱን በግልጽ ተናግራል። በጣም የሚገርመው ግን አብርሽ የሰጠው ማስጠንቀቂያ ነው። በልጅ እያመጣችሁ የምትጨቀጨቁኝ ከሆነ ልጄን ማየቴን አቆማለሁ እስከ ማለት ደርሷል። ይህ ደግሞ ብዙዎችን አብርሽ ጨኩሏል ወይንስ ግልጽ እየሆነ ነው በሚል ለሁለት ከፍሏቸዋል። ሩታ ደግሞ ለትዳሯ ያላትን ጽናት ስንመለከት ብዙዎቻችን ይህ ነገር ቢሳካ ብለን ተመኝተን ይሆናል። ዳኒ በቪዲዮው ላይ ሲናገር ትልቁ ዓላማችን አብርሽና ሩታ ሰላም እንዲሆኑ ነው ይላል። እዚህ ጋር ልብ ማለት ያለብን ነገር ቢኖር ዳኒ ልጁን እንደ ድልድይ ነው የተጠቀመበት። ልጅ መሃል ላይ ካለ መራራቅ አይገባም የሚለው የዳኒ ክርክር ብዙዎቻችንን የሚያስማማ ነው። ሩታም ብትሆን ያጠፋችውን አምና ቢያንስ ለልጃችን ስትል ለጥቂት ጊዜ ሞክረው ስትል ያቀረበችው ልመና እጅግ ልብ ይሰብራል። እኔና አንተ መግባባት ከቻልነ ሁሉም ነገር ቀሪ ነው ስትል የነበረው ነገር በትዳር ውስጥ ይቅርታ ምን ያህል ትልቅ እንደሆነ ያሳያል። በሌላ በኩል ደግሞ አብርሽን እንመልከተው። አብርሽ በጣም የቆረጠና ወጦልኛል የሚል አቋም ነው ያዘው። ስሜቴ ካንቺ ጋር ካልሆነ አብርሽ ብኖር የባሰ እጎዳሻለሁ ሲል የነበረው ንግግር ብዙ ሰዎችን አስቆጥቷል። ሌሎች ደግሞ እውነቱን ነው አሰኝቷል። አብርሽ የሚለው ነገር ግልጽ ነው። በዴኔን ይዤ እቤት ከመግባት እውነቱን ተነጋግረን ብንለያይ ይሻላል ይላል። አዲስ ሕይወት ጀምሬያለሁ ማለቱም በሩታ ላይ ያለውን ተስፋ ሙሉ በሙሉ እንደቆረጠ ያሳያል። እዚህ ጋር ነው ትልቁ ክርክር የሚነሳው። ለልጅ ሲባል ስሜትን መደበቅ ይቻላል ወይ የሚለው። ቪዲዮው ላይ አብርሽ አንድ ትልቅ ማስጠንቀቂያ ይሰጣል። ልጄን እያመጣችሁ የምትጨቀጭቁኝ ከሆነ ልጄን ማየቴን አቆማለሁ ይላል። ይህ ንግግሩ ለአንዳንዶች እንደ ጭካኔ ታይቷል። ነገር ግን አብርሽ የሚከራከረው ልጄን ማየትና መድገፍ ከትዳሩ ጋር መያዝ የለበትም በሚል ነው። ሩታ ደግሞ ልጁ ከአባቱ ጋር ማደግ አለበት በሚለው ሐሳቧ ላይ ጸንታለች። እዚህ ጋር በሁለቱ መካከል ያለው ልዩነት ግልጽ ነው። አንዱ ለልጁ ሲል ትዳሩን ማቆየት ይፈልጋል፣ ሌላኛው ደግሞ አባትነቴን እወጣለሁ ግን በትዳሩ የለሁበትም ይላል። Spending the night in Dixon, 60-odd miles from a plan. Is it too late to learn to listen? Too late to be less a man. ይህ ቪዲዮ በብዙዎቻችን ቤት ያለ እውነታ ሊሆን ይችላል። ብዙ ጊዜ በሀገራችን ለልጅ ሲባል ተብሎ የሚቀጥሉ ትዳሮች አሉ። ነገር ግን ፍቅር በሌለበት ጠብና አለመግባባት በበዛበት ቤት ውስጥ ልጅ ማደጉ ጥቅሙ ወይስ ጉዳቱ ያመዝናል?
አብርሽ ውስጤ የለም እያለ እንዲመለስ መገፋፈቱ ነገ ለልጁ የተሻለ አባት እንዲሆን ያደርገዋል ወይስ የባሰ እንዲማረር? ሩታስ በዚህ ሁኔታ ውስጥ ብትቀጥል ደስተኛ ትሆናለች? ዳኒስ በመሃል መግባቱ ምን ያህል ትክክል ነው? እነዚህን ነጥቦች ስናስብ ነገሩ በጣም ውስብስብ መሆኑን እንረዳለን። ለማጠቃለል ያህል ቪዲዮ በጣም አሳዛኝም አነጋጋሪም ነው። ሩታ ለትዳሯ ያላትን ጽናት እናከብራለን። አብርሽም ቢሆን የውስጡን እውነት በግልጽ መናገሩ ለአንዳንዶች ታማኝነት ነው። እናንተስ ምን ትላላችሁ? አብርሽ ጭካኔ ነው ወይስ ግልጽ? ሩታስ ለልጄ ስል ብላ ያደረገችው ልመና ትክክል ነው? በኮሜንት ላይ ሐሳባችሁን ጻፉልን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቻው ሰንብቱ። 60-odd miles from a plan. Is it too late to learn to listen? Too late to be less a man. How many yesterdays are between us now? How many yesterdays are between us now? We carried it all, cobbling miles as we go, a line at a time, or a sad swan song, offering up purple prose, and I'd find you if I could, invite you to the final act, but I think it's understood.